የፖለቲካው ዋልታና መንገድ የሆኑት ታላላቅ ምሰሶዎችም አይደሉም። ይልቁንም የግንባታ ጥበቡ የሊቃውንት ፍልስፍና እንደ ፒራሚድ መገተሩ ሊሆን ማይችል ይህ ሁሉ ድርጊት ውበትን ሳይሆን እይታ ሊሆን ይችላሉ። አዎ ውበት ከውስጥ የሚመነጭ ነው። በጎነትን፣ ቅንነትን፣ የዋህነትን፣ ራስን መግዛትን አንዱ ሌላው የሚያድግበት ስለሆነ ሀገር ወገን የሚል ፍቅር ከልብ ይመነጫል። በቅርባችን ያሉ ሳይሆን ከሩቅ ያሉትን በጎነታችንን ያሸታሉ። ታላቁ መጽሐፍ ከመልካም ሽቶ መልካም ስም ይበዛል እንዳለ በጎነት፣ የዋህነት፣ ቅንነት፣ ፍቅር፣ ሰላም፣ ቸርነት ይብዛላችሁ። ጤና ይስጥልን ክቡራንና ክቡራን ታዳሚዎቻችን፣ ውላችሁ ያማረ የሰመረ ይሆን ዘንድ እየተመኘን የአብሮኝን ቆይታችን ከዚሁ ጀመር። ከአንገታችን ጎንበስ ከጉልበታችን ሸብረክ ብለን ሰላም ጤና ይስጥልን ክቡራንና እናመራለን። በፕሮግራሙ መሰረት የመጀመሪያው ፕሮግራማችን የሚሆነው የእንኳን ደህና መጣችሁ ንግግር የሚሆነው በዚህ ደግሞ ኢንጂነር አህመድ የሱፍ የኮምቦልቻ ከተማ ምክትል ወሎ ዞን ምክትል አስተዳዳሪ፣ የተከበራችሁ የከተማ አስተዳደር አመራሮች፣ የተከበራችሁ የቀበሌ አመራሮች፣ የተከበራችሁ በዚህ ስልጠና ላይ የተሳተፋችሁ ግንባር ቀደም ሰራተኞች ወደዚህ ስልጠና እንኳን ደህና መጣችሁ ማለት እፈልጋለሁ። እንኳን ደህና መጣችሁ። ያው በድጋሚ እንኳን በርት ባገናኘን ለማለት በድጋሚ እፈልጋለሁ። እንደሚታወቀው ይህ ወቅት የተዘሩት ዘሮች ሁሉ የሚበቅልበት ከተንከባከብነው ደግሞ ፍሬ የሚያፈራበት ወቅት ከመሆኑ ጋር ተያይዞ ይህን ወቅት እኛም በቀጣይ 2012 ፍሬ ማፍራት እንፈልጋለን እና ሲቪል ሰርቪስ ተቋማችን የተሻለ ስልጠና በመስጠት ፍሬያማ የሆነ ዓመት እንዲሆንልን በመመኘት እና በመፈለግ እናም ጭምር በመስራት ይህን ስልጠና አመቻችቷል። ይህ ስልጠና እንደሚታወቀው በአሁኑ ዓመት በነበረን ቆይታዎች የተለያዩ የዳሰሳ ጥናቶች ተካሂደዋል። በዚህ የዳሰሳ ጥናቱ ወቅት የተለዩ ክፍተቶችን በቀጣይ ዓመት እንዲሁ ደግሞ ውጤታማ የሆኑ ስራዎችን ለመስራት በሶስተኛ ደረጃ ደግሞ ዓለማችን የሚጠይቀው የለውጥ አመራር በየዕለቱ የሚለዋወጠው ለውጦች ለመምራት የሚያስችል አቅም መገንባት ስለሚያስፈልግ እነዚህን ሶስት ተጨባጭ ምክንያቶች በማድረግ በሶስት ርዕሶች ላይ ስልጠና እንድናደርግ በዛሬው ዕለት አመቻችተናል። በዚህም አንደኛው የወርክ ኢቲክስ ኤንድ ካልቸር በስራ ስነ ምግባርና ባህል ዙሪያ፣ በመልካም አስተዳደር ዙሪያ እንዲሁም በለውጥና በሰራተኛ አስተዳደር ዙሪያዎች የተዘጋጀ ስልጠና ነው ያለን። በዛሬው ስልጠና እነዚህ ኢሹዎች በዛሬው እርሾ የሚሆኑ መነሻ ሀሳቦች እንዲሁም ለውጥ በደንብ ካዳበርናቸው ልናመጣባቸው የሚችሉ የተሻሉ ርዕሶች ተመርጠዋል። በዚህ ርዕስ ዙሪያ ላይ የወሎ ዩኒቨርሲቲ ምሁራኖች በመካከላችን ተገኝተው የእኛን አቅም በመገንባት የሙያ ግዴታቸውን እንዲሁም የሙያ ኃላፊነታቸውን ለመወጣት ከመካከላችን ተገኝተዋል። ይህንን እርሾ በመጠቀም ቀጣይነት ባለው በተለይ እዚህ ያለነው አብዛኛው አካል መሪዎች ነንና ቀጣይነት ባለው ራስን የማብቃት ስራ ውስጥ በመግባት የተሻለ የ2012 በጀት ዓመት አፈጻጸም እንዲኖረን ርብርብ እንድናደርግ ጥሬን እያስተላለፍኩ የመክፈቻ ንግግር እንዲያደርጉልን የደቡብ ወሎ ዞን ምክትል አስተዳዳሪ አቶ ይላል የቀበሌ አመራሮቻችን፣ የኮምቦልቻ ከተማ ሲቪል ሰርቫንት ሰራተኞች እና ጥሪ የተደረገላቸው እንግዶች በሙሉ ከሁሉ በፊት እንደ አይነት መድረክ በመዘጋጀቱ እውነት ለመናገር የሚያስመሰግንና ተገቢነት ያለው መድረክ ነው። ኮምቦልቻ እንደምናውቀው የኢንዱስትሪ ማዕከል የሆነ ከተማ ነው። ዓለም አቀፍ ወይም ደግሞ ኢንተርናሽናል የሚባል ከተማ ነው። ብዙ አይነት ፍላጎት ያላቸው ከዓለም ከሁሉም አቅጣጫ ብዙ ባለሀብቶች የሚመጡበት ከተማ ነው። እነዚህ ባለሀብቶች
ብዙ አይነት አገልግሎት እየፈለጉ ብዙ አይነት አገልግሎት የለመዱና ያዩ በዛ ልክ ያደገና የጎለበተ አገልግሎት የሚፈልጉ ባለሀብቶች የሚወጡበት ከተማ ነው። ስለዚህ ያንን የሚመጥን ያደገ አገልግሎት እዚህ ከተማ ላይ ለማረጋገጥ እንደ አይነት ከዩኒቨርሲቲ ጋር የተያያዘ የስልጠና መድረክ ማያያዝ ማደራጀት በጣም ወሳኝና ጠቃሚ ነው። ሁለተኛው ሁላችሁ እንደምታውቁት አሁን ያለንበት ወቅት ለውጥ ላይ ነን፣ ግን የተለወጠ አገልግሎት ማቅረብ ላይ ብዙ ፈተና ያለበት የተለወጠ የተሻሻለ ከድሮው ያደገ ቅልጥፍና የተሞላበት ትህትና የተሞላበት አገልግሎት በማቅረብ በኩል ብዙ ጉድለቶች ያሉበት ወቅት ላይ ስለምንገኝ እነዚህን ችግሮች ለማፍታታት እና ኮምቦልቻ እሷን የሚመጥን ከተማችን በብዙ መንገድ በጣም የተሻለ ጂኦግራፊካል ወይም ሎኬሽናል አድቫንቴጅ ያላት ከተማ ናት። በሀገራችን ካሉ የኢንዱስትሪ ማዕከላት በብዙ መንገድ የታደለችና ብዙ ባለሀብት መሳብ የምትችል ከተማ ናት። ከሁሉ በላይ ደግ ህዝብ ያላት፣ ከሁሉ በላይ ለወደብ ቅርበት ያላት፣ ከሁሉ በላይ ደግሞ የባቡር መስመር የተዘረጋላት እና የብዙ የሀገራችን የኢንዱስትሪ ማዕከላት የሌላቸውን የውሃ ጸጋም ያላት ከተማ ሆና ግን በቅርቡ የተመሰረተችው ጎረቤታችን ደብረ ብርሃን ያላትን እንኳ ባለሀብት ያልያዘች ብዙ የአገልግሎት መማረርና እንግልት የሚታይበት ሰራተኞቻችን በትህትና በንጽህና ጎንበስ ቀና ብለው ማገልገል አካባቢ ላይ ጉለት የሚታይበት ይሄንን ከአገልግሎትም በላይ አምባሳደር ሆነን መስራትና ለዚህ ህብረተሰብም ለከተማው እድገትም ለኢንዱስትሪ ልማቱም አስተዋጽኦ ማበርከት የሚጠይቀን ወቅት ላይ ስለምንገኝ እንደ አይነት መድረኮች በጣም ወሳኝና አስፈላጊ ናቸው ብዬ አስባለሁ። ስለዚህ ባለሙያዎች፣ ሰራተኞች ከወትሮ በተለየ መንገድ ኮምቦልቻ ላይ ያለ ፍላጎት እያደገ ስለመጣ እሱን የሚመጥን ዝግጅትና አገልግሎት ለማቅረብ በሚመች መንገድ መመካከል ጠቃሚ ነው ብለን ስለምናምን ይህም መድረክ በዛ ደረጃ ስለተዘጋጀና ውይይቱም ከወሎ ዩኒቨርሲቲ ምሁራን ጋር መቀናጀቱ የበለጠ መበረታታት መጎልበት ማደግ ያለበት እንደሆነ ይሰማኛል። ስለዚህ በዞናችን ካሉት ከተማ አስተዳደሮችን ኮምቦልቻ የተለየ ባህሪ ስላለው የተለየ ፍላጎት ስላለ ወቅቱና ጊዜው የሚጠይቀው ከጊዜ ወደ ጊዜ እየተወሳሰበ ስለመጣ ለዛ የሚመጥን የአገልግሎት አሰጣጣችንን የትህትናችንን እና በብዙ ከስነ ምግባር ጋር የሚያያዙ ጉድለቶችን ጭምር እያስተካከል ለዞናችንም የወሎን ሕዝብ በሚመጥን መንገድ ሁሉን ነገር ለማቅረብ እንዲመች ያንን የሚያስስ የክፍተት የሚሞላ የተሳለጠና ውጤታማ የአቅም ግንባታ እንደሆንላችሁ እመኛለሁ። ያው እንግዲህ መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። እሺ ቡናዎችን ሲነሳ ሁሉም ሰው አንድ ነገር ትዝ ይለዋል። አሜሪካኖች በስልጣን ቀደምት ነን በማለት እግር ኳስ የሚፈጠር ነው ብለው ያስባሉ። ቻይናዎች በጣም ረከስ ያለችን ዕቃ ወደ አፍሪካ በመልክ ግንባር ቀደሞች ናቸው። ኢትዮጵያ ግን እጅግ በጣም ከምትታወቅባቸው መካከል አንዱ ቡና ነው የሚባለው። ስለዚህ ከኛ ፈልቆ ነው የቡና አፈላል የሚታየው። ይህን ቡና ደግሞ አሁን ቡርጌ ይገላለች። የሰው ልጅ የሚደክመው ጠዋት ማታ የሚፈጥረው ቀን 3 ጊዜ በቶል ማደር ነው። ምን አለ እዚሁም እዚያም ዲዛይን ሁሉ ገድሎ ላጠፋ አካል ክፍል እሱ ከሚፈጥረው ደረት እግር ብሎ ወጥ ነው። ቀጥታ ወደ ቡናችን የሚሄድ ቡና መራቅ ያስፈልገዋል። ዳቦ ጋሽ ሁሉ ነገር ያስፈልጋል። መጀመሪያ መረቀ እሷ መጀመሪያ ወጀባ አጀባ ትበለና ወደ ሰኔ ጋር ሀገራችን ምን ምርቃት ያው ባህላችን ወጋችን ያው ከሬ ትንሽ ሸወት ስለሚል ደረጃ ይችላል ይመስላል። ካለ ወደ ግን ያው እንመርቀዋለን፣ ችግር የለውም። ሀገራችንን አመን ያድርግልን። አሁን የመጣውን በላ ያንሳልን። ሁላችንም በየቤታችን ዱዓና ሀገራችን የሚያምር ሁኔታ ላይ አይደለችምና እንግዲህ ላይኛው ይስማልና ነገሮችን ሁሉ ያበርድልን። በቃችሁ ይበለን። ከየተመካከሉ
እሺ ሁለቱም ቆርሰዋል። ሞራል ያስፈልጋል። ተጋደላ የኮምቦልቻ ሲቪል ሰርቪስ ጽሕፈት ቤት መድረክ ማዘጋጀቱ ሊመሰገን ይገባዋልና አንዴ ከእናንተ ያሉት የርዕሶች አስታውቀን ወደ ውይይት ወደ ስልጠናው እና በዚህ ዙሪያ ላይ ደግሞ እንደዚሁ ወደ ዩኒቨርሲቲዎች ያቀርቡልናል። ሶስተኛው ወረት ምንጭ በሆኑ መምህራን የሚሰጥ ስልጠና ስለሆነ ግዴታዬን ለመወጣት እና ኃላፊነቴን ለመወጣት እንዲሁም ለምኖርበት ያላችሁን ከፊት ቁጭ ብዬ ከእናንተ የተሻለ ነገር እንደማበረክት እንዳትስሉ እንዲያውም ልማር ግን ያለኝ ሼር ላደርግ እንደመጣሁ እንድትረዱልኝ የምፈልገው የማቀርበው ሀሳብ ትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ ማኔጅመንት ይሰኛል። ይህንን በዋናነት ርዕስ ስንመርጥ እንግዲህ እየመራን ያለ ነው። ለዛስ የሚሆን አመራርስ እንዴት ነው እያሰብን ያለ ነው በዋናነት ይመለከታል። ችግሮች እንደጋለጥ እንደዳረጋት ይስማማሉ። ይሁን እንጂ ባሳለፍናቸው ዓመታት 4 ዓመታት 3 ዓመታት በደንብ እንደምንታዘበው ሀገራችን በአስመዘገበችውና በሄደችበት የለውጥ ጉዞ በርከት ያሉ ሌሎች አሉ ፖለቲካዊ እርምጃዎች አሉ። ምንም እንኳን በርካታ ከችግራችን የምንወጣበት እርምጃዎች እንኳን ቢወሰዱ አሁንም የምንረዳው ምንድነው በሀገር አቀፍ ደረጃ እንደ ክልልም አማራ ክልል አንሰርቴን ዴስቲኔሽን እንዳለ በርካታ ምሁራን ይስማማሉ። አንሰርቴን የሆነ ዴስቲኔሽን ምንድነው? እንዲህ ነው ብለን ፕሪዲክት የማናደርገው ነገር ግን ፕሪዲክት የማናደርገው ወይም የማንተነበየው ወይም የማናውቀው በበርካታ ምክንያቶች ነገር ግን የማይተነበይ ነገር ውስጥ በኢትዮጵያ ታሪክ እንደዚህ አይነት ማስ ሞቢላይዜሽን ማስ ኢንጌጅመንት ማስ ሞቢላይዜሽን ፎር ዘ ሆፕ ኦፍ ዲናቸውን የለውጥ እርምጃዎች እንዲወሰድም ካደረግን ከመግባታችን በፊት ካለመሪ ወይም ደግሞ ካላመራር ምን እንሆናለን? what happened without leadership አመራር ባይኖር አመራርነት ባይኖር ወይም ደግሞ ቢቆም ኢንተርናሽናሊ ተቀባይነት ያለው ሞዴል የመጀመሪያው የሚሆነው without leadership የመጀመሪያው የሚሆነው ፍሪክሽን በጣም በርካታ ፍላጎት አለን በሚሉ አካላት መካከል የሚደረግ የችግሩ ምልክት አንዱ ምንድነው? ፍትጊያ ነው። በጣም በርካታ ነገር የመረዳት ወይም ደግሞ ያንን ለመረዳት የመረጃ ወንተርፈ ችግር ስለሚያጋጥም ያንን ያ ችግር በባህሪው ምን ይፈጥራል? ኮንፊውዥን እና አለፍ ብሎ ትርምስን ይፈጥራል። እያደገ ሲሄድ ተቋማቶቻችን ከሚጠበቀው በታች ፐርፎርም ያደርጋሉ። ደካማ ወይም ያነሰ አፈጻጸም ያስመዘግባሉ። በሀገር አቀፍ ደረጃ ካየነው በኢኮኖሚው በፕሮሰስ ወደ ስቴት ፌለር ሀገር ለመሆን በቂ ያልሆነች ሀገር ወይም ሀገር ለመሆን እንደ ሀገር የሚያስፈልጉ ኤሌመንቶችን ወይም ደግሞ ዋና ዋና እሴቶችን የያዘች ሀገር መሆን ትቸገራለች። ስለዚህ ለዚህ ሀገር ወይም ተቋም ይኖረናል ማለት ነው። የመጨረሻው በዚህ ሰዓት እንኳን የማይፈታ ከሆነ አሁን የኛ ሀገር ያለችው ብዙ ጊዜ ስቴት ፌለር ላይ ነው የሚሉት አራተኛው ደረጃ ያስፈራራ ተጽዕኖ ያደርሳል። መሪ በአንጻራታችሁ ከሆነ እዚህኛው ላይ ስህተት ሲፈጠር ስህተቱን ከመፍታት ይልቅ መውቀስን ነው የመጀመሪያ አማራጭ የሚያደርገው ፕሮስ የምንለው። በዚህ መንገድ በቀላሉ ልዩነቱን ማየት እንችላለን። ማናጀርና ሊደር ምንድን ነው? እዚህ ጋር መሪ የሚባለው በተለይ በእኛ ሀገር ታሪክ ለረጅም ዘመን የዳበረ የመሪነት መመሪያውን ተከትለ ብቻ ስራ ማናጀር የሚፈልገው የሚሰራው ነገር ስኬታማ ነው ወይ አይደለም ጉዳይ አይደለም። መመሪያው በዚህ አንፃር 5 መሰረታዊ ጽንሰ ሀሳቦችን ማየት እንችላለን። በዓለማችን ላይ በጣም ቴዎሪ ምን ብሎ ያምራል? መሪ ለመሆን መጀመሪያ ጥሮች አሉ። ለምሳሌ የውሃና ቢሆን ምንመራ ሰዎች ኮምቦልቻ ከተማ ላይ ስለተጻፉ ስለታተሙ ምርምሮች መንግስት ሚናው ምንድነው ስንል
አመራርነትን ለመስጠት ነው። ከመንግስትም ህዝቡ የሚፈልገው አመራርነትን ነው። ሌላውን ስራ ሌላ ሰው ይሰራል፣ ሌላ አካል ይሰራል፣ ሌላ ተቋም ይሰራል። ስለዚህ እንደ መንግስት አመራርነትን መስጠት ነው። የአማራ ክልል መንግስት ከአማራ ክልል መንግስት ህዝቡ የሚፈልገው አመራርነትን ነው። አመራርነትን መስጠት ወይም ደግሞ ማገልገል ማለት ሀገራዊ የሆኑ ተቋማትን በተለይ ስቴት ኢንስቲትዩሽን የምንላቸው እነዛን መገንባት ነው። በሚዲያ ተቋም ከሆነ ለምሳሌ ሀገራዊ ራዕይ ያላቸው ጠንካራ ሚዲያዎችን መገንባት ነው። በፍትህ ተቋማት ካየን የመንግስት ሚና ጠንካራ የፍትህ ስርዓት መገንባት ነው። በቃ መንግስት እነዚህን ሌሎችም በጸጥታው ዘርፍ በኢኮኖሚው ዘርፍ ወዘተረፈ እነዚህን ከሰራ ለውጡ ምን ውስጥ ተካተተ ማለት ነው? ተቋማዊነት ቅርጽና ባህሪ ያዘ ማለት ነው። ኢኮኖሚያዊ ጥያቄዎች በመንግስትና በሀገሪቱ ኢኮኖሚ ተቋማት ውስጥ ከተካተቱ የሀገሪቱ ወይም ደግሞ አሁን እየተነሳ ያለው ጥያቄ ተቋማዊ ምላሽ ያገኘ ማለት ነው። ስለዚህ በመንግስት በዋናነት ማድረግ ያለበት ጥያቄዎቹን ተቋማዊ ቅርጽ ማስያዝ ነው፣ ወደ ተቋም እንዲካተቱ ማለት አንደኛው ይሄ ነው። ሁለተኛው ይህንን ሊመሩ የሚችሉ አመራርን እንደገና በደንብ መፈተሽ አለበት። ቅድም ያነሳሁት በጣም ሲያስቸግሩን የነበሩ እሳቤዎች አሉ። በሀሳብ ደረጃ ሲያስቸግሩ የነበሩ ማለት ማህበረሰባዊ አንድነትን የሚፈታተኑ እሳቤዎች አሉ። አንዱን የመወንጀል፣ አንዱን የመክሰስ፣ አንዱን ተበዳይ ብቻ የማድረግ፣ ሌላውን በዳይ የማድረግ እነዚህ በጣም አደገኛ አስተሳሰቦች ናቸው። አንድ ሀገር ብቻ ሳይሆን ምስራቅ አፍሪካን የሚያፈርስ አስተሳሰብ ነው። ስለዚህ እነዚህ ምን መደረግ አለባቸው? ተቀይረው በሀገራችን ውስጥ ያሳለፍነው በታሪካችን ውስጥ ያሳለፍነው ፍትህ ማጣት መጓደል ሁሉንም ሰው ነው የጎዳው። አንዱን ብቻ ማህበረሰብ ወይ አካል አይደለም። ስለዚህ ሁሉም ሰው እንደተበደለ ሁሉም ሰው ደግሞ ትነስም ትብዛም ተጠቃሚ እንደነበረ ይህንን ሀሳብ መልሶ መገንባት ያስፈልጋል። ስለዚህ አፍራሽ የነበረው ሀሳብ የሚከፋፍለው ሀሳብ እንደገና መታረም አለበት፣ መስተካከል አለበት። ገንቢ በሚባለው ሀሳብ ደግሞ መተካት አለበት። ያ ከሆነ መንግስት ሚናውን ተወጣ ማለት እንችላለን። በማህበረሰብ ደረጃ ካየው ደግሞ በደንብ መታሰብ ያለበት ጊዜ ነው። አገራችን እንደዚህ አይነት ተስፋ የታጣቀም እንደ ማህበረሰብ ደረጃ ሁለት ነገር ነው ማነሳው። አንደኛ በዚህ ልክ ማህበረሰባችን ወደ መለወጥ ውስጥ የገባበት ዘመን የለም በታሪክ 1960ዎቹ በታሪክ ብትወስድ የልሂቃን ፍጭት ነበረ። ልሂቃን የሚያውቁ የተማሩ ምናምን የምንላቸው ተማሪም በለው የዩኒቨርሲቲ ተማሪም በለው ማንኛውም አካል ብቻ የሚፋጭበት የገጠሩ ማህበረሰብ ስለዚህ ነገር ምንም ግንዛቤ ያልነበረበት ዘመን ነበረ። በአንጻራዊነት አሁን ደግሞ ሁሉም ሰው ማለት በሚቻል ደረጃ ከገጠር እስከ ከተማ የተነቃነቀበት ጊዜ ነው። ይሄ ትልቅ እድል ነው። ነገር ግን በማህበረሰብ ደረጃ ደግሞ መስተካከል ያለባቸው ወይም ደግሞ በአግባቡ ሊያዙ የሚገቡ ነገሮች አሉ። አንደኛ ማህበረሰቡ በራሱ ያሉትን የለውጥ መሪዎች እና ወደፊት ሊመጡ የሚችሉ የለውጥ መሪዎችን ማሳደግና ማብቃት አለበት። አሁን የምናየው እዛም እዚህም አሉ ብለን የምናስባቸው አይኖችን የማጥፋት ስራ ነው እየተሰራ ያለው። ይሄ ማንም አይጠብቃቸውም። ጥበቃም የሚሰጣቸው ማን ነው? በማህበረሰብ ደረጃ ነው ጥበቃ የሚሰጠው። በየትኛውም ደረጃ በተቋም ደረጃ የሚገነባ ሀገራዊ አስተማማኝነትን አያመጣም። አስተማማኝነትን የሚያመጣው ማን ነው ወይስ መቼ ነው ካልከኝ በማህበረሰብ ደረጃ እንዲህ አይነት መግባባት ላይ ሲደረስ መሪን አሳልፌ አልሰጥም፣ አንተ ያመጣኸው አዲስ ወይም ደግሞ አሁን ያለው ሀሳብ ካለችበት የሀገሪቱ ሁኔታ አንጻር ስለማይጣጣም በሂደት ስርዓት ውስጥ ገብቶ መስተካከል የሚችልበትን እንደ ማህበረሰብ ኮንሰንሰስ ወይም ደግሞ ማህበረሰባዊ መግባባት መፍጠር አለብን። ያንን ስናደርግ መሪዎችን እናግዛለን። ያንን ስናደርግ ደግሞ ጥያቄያችንን በቅርጽና በልኩ ማቅረብ እንችላለን። ለመፍትሄውም ደግሞ ማበርከት እንችላለን ብዬ አስባለሁ። አንዱ የህብረተሰቡ ጥያቄ የአብዛኛው ህዝብ ማለት ነው የህግ የበላይነትን መንግስት አላስከበረም ማስከበር አለበት የሚል ሰፊ ጥያቄዎች በተደጋጋሚ ይነሳሉ በተለያዩ አጋጣሚዎችና በቅርቡ ደግሞ ጠቅላይ ሚኒስትራችን በፓርላማ ከህግ የበላይነት ጋር ተያይዘው መንግስት የወሰደው አቋም አንጸባርቀዋል። እሱ እንዴት ያዩታል? እንግዲህ ሁለት ነገር ነው። መንግስት የህግ የበላይነትን ያስከብር ሲባል ምን ማለት ነው? ብዙ ጊዜ ይሄ በደንብ መታረም አለበት። መንግስት የህግ የበላይነትን ያስከብር ሲባል አሁን እየተንጸባረቀ ያለው የተሳሳተ አረዳድ አለ።
መንግስት የህግ የበላይነትን ያስከብር ሲባል መንግስት የህግ የበላይነትን የሚያስከብርበት ተቋም ከሌለ ተቋምን ይገንባ ማለት ነው። ያንን የገነባውን ተቋም የሚመራ መሪ ካስፈልገው መሪ ያበልጽግ ያዳብር እዛ ላይ ቦታ ላይ አሳይን ያደርግ ወይ የሚመድብ ማለት ነው። መሪ መድቦ ተቋም ገንብቶ የሚያሰራ መመሪያ ህግ አዋጅ ከሌለ አዋጅ ህግ ደንብ ስርዓት ያውጣ ማለት ነው። የህግ የበላይነት ይፈጸም ማለት የህግ የበላይነት የሚያስፈጽሙ ተቋማት ይገንቡ፣ ያንን የሚመራ መሪ ይመደብ፣ ያንን እነዚህ ተቋሙና መሪው የሚስተሳሰሩበት ስርዓትና ደንብ ህግ ይበጅ ማለት ነው። የፖሊስ ተቋም፣ የፍርድ ቤት ተቋም፣ ሌሎች ተቋማት ማለት ነው። የግንዛቤ ፈጠራ ተቋማት ሚዲያም ጭምር እነዚህ ናቸው የህግ የበላይነትን ማስከበሪያ መንገዶች ማለት እንጂ አሁን በተለምዶ እንደምንለው መንግስት የህግ የበላይነትን ያስከብር በሚል ሰበብ የጉልበትና የኃይል አማራጭ ይጠቀም ማለት ያደገኛል። አሁን በአብዛኛው ሰው የህግ የበላይነት ይከበር ሲል የጉልበት የኃይል እርምጃን መንግስት ይውሰድ ከሆነ ይሄ በፍጹም ስህተት ነው። ለምን የነበርንበት ያሳለፍነው አመት የኮነነው እኮ የጉልበት አማራጭን ስለተጠቀመ እኮ ነው መንግስት አይደለም እንዴ? ነው እኮ የጉልበት አማራጭን ሳይሆን ዜጎች ወይም ግለሰብ ማንኛውም አካል ህግ እንዳይተላለፍ እውቀት ግንዛቤ ይፈጠር ነው። ሚዲያ አለ፣ አዋቂ እንትኖች አሉ፣ ሐሳብ ያላቸው ሰዎች አሉ። ይሄንን ስራ ይስሩ ነው መንግስት የህግ የበላይነትን ያስከብር ማለት። መንግስት የህግ የበላይነትን ያስከብር ሲባል ይሄንን ተላልፎ የሚመጣ ካለ ደግሞ መታረም አለበት። የሚታረመው ደግሞ ህጋዊ በሆነ የፍርድ ቤት ስርዓት ነው። ወደዛ ለመሄድ ተቋም ይገንባ፣ የፍርድ እና የፍትህ ስርዓቶቻችን እንዲስተካከሉ የህግ ክፍተት ካለበት የህግ ክፍተት ያሟላ፣ የመሪ ክፍተት ካለበት መንግስት የመሪነትን ክፍተት ያሟላ ማለት ነው። ስለዚህ አሁን ባለው ኮንቴክስት መስተካከልም ያለባቸው ፕላስ እንደ መንግስት አሁን እርሶ ያሉኝ አማራጭ ወይም ደግሞ አሁን መንግስት የያዘው አቋም እኔ በዚህ መንገድ መታየት አለበት ብዬ ነው ማምነው። ከዚህ ባለፈ ግን የኃይል እርምጃ የምንወስድ ከሆነ ምኑንስ የለውጥ መሪ ሆን ነው? ምኑንስ ለዲሞክራሲ ራዕይ ሰንቀን የምንጓዝ ነን ብለን እናወራለን? ስለዚህ መንግስት መጠንቀቅ ያለበት አሁንም ቢሆን እዛና እዚህ ብቅ ጥልቅ በሚሉ ምክንያቶች የተነሳ የኃይል አማራጭ ከመጠኑ በላይ ከሚገባው መጠን በላይ ከተወሰደ አሁንም ቢሆን ከለውጥ ጊዜነታችን አልፎ ወደ ለውጥ ተቃራኒ ውስጥ ወደ አዘቅት ውስጥ ልንወርድ እንችላለን የሚል ስጋት አለኝ። ያነሳ ነው በዋናነት ሀሳብ ነው። የሁሉ ነገር መነሻ ሀሳብ ነው። ህንጻ ልትገነባ ትችላለህ። ሀሳብ ከሌለ ግን ህንጻው እንዴት እንደምትጠቀምበት አታውቅም። ቢሮ ልታቋቋም ትችላለህ። ቢሮ እንዴት እንደምትመራው ሀሳብ ከሌለ ቢሮ ማለት ባዶ ቀፎ ወይ ባዶ አዳራሽ ነው የሚሆነው ማለት ነው። ስለዚህ በዋናነት በተለይ አሁን ባለንበት ዘመን ትልቁ የሚያስፈልገው ይህንን የተረዳ ለዛ ደግሞ ብቁ የሆነ በነገራችን ላይ ብቁ ሲባል ረጅም አመት በመሪነት ልምድ ላይ መቆየት ብቻ አይደለም። ይሄ በደንብ መታወቅ አለበት። በተለይ ባሳለፍነው አመታት ይሄ መዋቅራዊና ስርዓታዊ ብዝበዛ ነበረ ብለን ከተነሳን ይሄ ስርዓት ወይም ደግሞ ይሄ ስርዓት ምንድነው የሚያደርገው? መሪ እንዳይኖር ነው የሚያደርገው። የመጀመሪያው ስራ ጠንካራ መሪ፣ ለህዝብ የሚያስብ መሪ እንዳይኖር ነው የሚያደርገው። እነ ዶክተር አብይና እነ ደመቀ እኮ የህዝብ መሪ የምንላቸው ለምንድን ነው? ከዛ ችግርና ያንን ችግር አልፈው ወጥተው ይህንን ህዝብ አዳምጠው ምላሽ መስጠት እንችላለን ብለው ስለታገሉ። እሺ፣ ሙሉጌታ ተስፋ ይባላለሁኝ። በወሎ ዩኒቨርሲቲ የልጅ ኢያሱ ሰላም ልማትና ዲሞክራሲ የጥናት ማዕከል አስተባባሪ ነኝ። አሁን በሀገራችን ላይ ለውጦች እየተካሄዱ ነው ያሉት። በዚህ ሂደት ደግሞ ያው ብዙ ፈተናዎችና ችግሮች እያጋጠሙ ነው። እነዚህን ችግሮች ለመውጣት ምን መደረግ አለበት ብለው ያስባሉ? እንደ እውነቱ ከሆነ ቀላል ፈተናዎች አይደሉም። ስለዚህ በርካታ ስራዎች ያስፈልጋሉ የሚል እምነት አለኝ። በመጀመሪያ ደረጃ የለውጡ የመጣበትን ኮንቴክስትና ከፊቱ የተጋረጡ ፈተናዎችን በደንብ ለይቶ ማወቅ ያስፈልጋል። ምን ናቸው? እንደው ዝም ብሎ በደመምሳውና በነሲብ ሳይሆን በደንብ በጥናት ተለይተው
እነዚህ ፈተናዎች ናቸው፣ እነዚህ እድሎች ናቸው ተብሎ የእድልና የፈተና ትንተና መስራት ያስፈልጋል። ከነዚህ መካከል እኔ ትልቅ ለውጥ ነው ትልቅ ፈተና ናቸው ብዬ ማስቀምጠው የመጀመሪያው ነገር የኢኮኖሚና የስራ አጥነት ችግር ነው። ሲጀመር ወጣትነቱም የፍትሃዊ ተጠቃሚነት ጥያቄ ነው ይሄን ነገር እዚህ ያደረሰው። ስለዚህ የስራ አጥነት ችግሮች በቅድሚያ ሊሰራባቸው የሚገባ ጉዳዮች ናቸው። የፍትሃዊነት ጥያቄዎች በደንብ ሊታሰብባቸው የሚገቡ ጉዳዮች ናቸው። እንደኔ ብዙ ሰው ከመጀመሪያ የሚያመጣው እኔ ግን እንደ ሁለተኛ የማመጣው ግን የፖለቲካ ጥያቄዎችም አሉ። ራስን በራስ የማስተዳደር ተገቢ ውክልና፣ የፍትሃዊነት ጥያቄዎች በርካታ በዛ ማዕቀፍ ውስጥ የሚገኙ የፖለቲካ ጥያቄዎችን ሀቀኛ የሆነ ፖለቲካ በማራመድ ተገቢ የፖለቲካ መልስ ሀቀኛ የፖለቲካ የማድበስበስ ሳይሆን ሀቀኛ የፖለቲካ መልስ ያስፈልጋቸዋል የሚል ትልቅ እምነት አለኝ። ከምንም በላይ ደግሞ ይሄንን ችግር ለመፍታት ከባለድርሻ አካላት ጋር መሰራት አለበት። አሁን እንደኔ እንደሚታየኝ በትክክል ከባለድርሻ አካላት ጋር እየተሰራ ነው ወይ የሚለው ላይ ጥያቄ አለኝ። ለምሳሌ እናንሳ። የመጀመሪያው ነገር ወጣቱ ነው። መንገድ ላይ ወጥቶ ዱላ ይዞ ድንጋይ ዘግቶ ለውጥ የጠየቀው ፍትሃዊነት የጠየቀው እኩልነት የጠየቀው ወጣቱ ነው። ስለዚህ ከዚህ ወጣት ጋር ምን ስራ ተሰራ? አትሊስት በውይይት ደረጃ ምን ያክል የወጣት ውይይት ተደረገ? ምን ያክል ወጣትን ኢምፓወር የማድረግ ስራዎች ተሰሩ? ከዛ ይልቅ ወጣቱን ገሸሽ አድርጎ ሁሉም የፖለቲካ ጌሙን ነው መጫወት የጀመረው። ወጣትን ደግሞ እንደ እንጨት ፖለቲካ ውስጥ መማገድ ሊቀር ይገባዋል የሚል ትልቅ እምነት አለ። ለምሳሌ የዩኒቨርሲቲ ተማሪዎች በነሱ በሆነ አጀንዳ በወጣቶች ጥያቄ ውስጥ ነው ወይ ያሉት? የወጣት ጥያቄ እየጠየቁ ነው ወይ ያሉት ብለ ስታነሳ በርካታ አካላት እንደ ማንኪያ እየተጠቀሙባቸው ነው ባይ ነኝ። እነዚህ የጥልፍልፍና የሴራ ፖለቲካ ሊቆም ይገባዋል። ወጣቶቹ ጋር ሊሰራ ይገባል። ሁለተኛ ቀለል ማናረጋቸው የማህበረሰብ መሪዎች ጋር ሊሰራ ይገባል። ብናምንም ባናምንም ይሄ ማህበረሰብ መሪዎች አሉት። ሽማግሌ በለው የሃይማኖት አባት በለው ምንድነው አንቂዎች የማህበረሰብ አንቂዎች አክቲቪስት የምንላቸው እውነተኛ አክቲቪስቶቹን የሚከተላቸውን አክቲቪስቶች አግኝቶ ለህዝብ የሚቆረቆሩትን ለራሳቸው አጀንዳ የሚቆረቆሩትን ሳይሆን ለራሳቸው ብልጽግና የሚቆረቆሩት ሳይሆን ለራሳቸው አጀንዳ የሚቆረቆሩ አክቲቪስቶች አሉት። እነዚያ ጋር ሀቀኛ ድርድር ማድረግ ያስፈልጋል። ሁለተኛ ሚዲያዎችም ከተለመደው ባህል ወጥተው ያሸነፈውን ከመደገፍ ባህል ወጥተው ጄኒውን የሆነ የህዝብ አጀንዳ ይዘው መሄድ ይገባቸዋል። የምታየው ነገር አሁን ግማሹ በዚህ አጋጣሚ አለቅልቆ ወይም የሆነ ያሸነፈ የመሰለውን ቡድን ደግፎ ከላይ የመቀመጥ ጥረቶች ታያለ። እንደኔ አባባል ግን በዚህ ሰዓት ለውጥ ስለሆነ ስለደፈረሰ ሁሉም ስለጨነቀው የተሻለ ድርሻ አነሳለሁ ብለህ የምታስብበት ጊዜ መሆን የለበትም። ሁሉም በእኩልነት የሚሳተፍበትን ሁሉም እኩል ትሪት የሚደረግበትን አጀንዳ ማንሳት ያለበት። ጠንካራ ስለሆንክ ትልቅ አጀንዳ አነሳለሁ ብትል ቦምብ እየቀበርክ ነው። ደካማ ስለሆንክ አሁን ድርድር ውስጥ አልገባም የአፍራሽነት ሚና እጫወታለሁ ካልክ እሱም ሌላ ችግር ነው። ጠንካራውም ደካማውም አሁን ወደ ሀቀኛት ይብለ ደካማው ነገ መገልበጥ ነገ በመጠበጥከው መንገድ መጥፋት እንደሚመጣ ማሰብ አለበት። ጠንካራው ደግሞ ዛሬ ገና ለገና ጠንካራ ነኝ ብለ ትልቁን ኬክ አነሳለሁ ብትል ነገ ኬክህን ሊነጥቅህ እንደሚመጣ ማሰብ አለበት። ስለዚህ ሀቀኛ የፖለቲካ ሽግግር የዲሞክራሲ ሽግግር የሚመጣው በንግግር በድርድር በሀቀኛ ውል ነው። ስለዚህ እዛ ላይ መታሰብ አለበት። ይሄ ሲሆን ግን ከማህበረሰብ መሪዎች ጋር መስራት አለበት የሚል ትልቅ እምነት አለኝ። ፕራክቲካሊ ክፍለ ከተሞች ምን እየሰሩ ነው? ወጣቶቻቸውን እያገኙ ነው ወይስ አሁን ደራሽ በሚፈጠሩ አጀንዳዎች ወጣቱን በማሸማቀቅ ዝም እንዲል እያረጉት ነው? ምን እያረጉ ነው? ሁለተኛ ወጣቱ ተገቢ ጥያቄ እየጠየቀ ነው ወይስ መንግስት ተዳክሟል ብሎ የመንግስትን እጅ ጠምዝዞ የሚፈልገውን ግራብ ለማድረግ ነው ለመሰብሰብ ነው እየፈለገ ያለው? እሱም አያዋጣውም። ለወጣቱ ሰርቶ የሚኖርበት በፍትህ በእኩልነት ትሪት የሚደረግበትን ሲስተም ነው መጠየቅ ያለበት። መንግስትን መጠምዘዝ ስላቻለ ባለስልጣናትን መጠምዘዝ ስለቻለ ከሚገባው በላይ ይጠይቃል የሚል እምነት የለኝም።
እንደዛ አይነት አዝማሚያዎችን መቃወም አለበት። አሉ አዝማሚያዎች። እነዚህ አዝማሚያዎች ደግሞ በሌላ የተጠለፉ ናቸው። ሄድ ብለህ ብታያቸው እነዚህ አይነት ጥያቄ የሚጠይቁት እውነተኛው የወጣት ጥያቄ እንዳይመለስ የወጣቱ ጥያቄ በሌላ አፍራሽ ሀሳቦች እንዲጠቆር የሚፈልጉ ናቸው። ስለዚህ ሀቀኛ ጥያቄህን የሚያረክስብህም አካል ወጣቱ ሊታገል ይገባል። ባይ ዘ ወይ የኢትዮጵያ ህዝብ የአፍሪካ ህዝብ ከ65% በላይ የሆነ ወጣት ነው። ይሄን ወጣት ያላሳተፈ ሀገር መስራት ሂደቱ ላይ ወጣትን ያላሳተፈ ኢኮኖሚ ላይ ወጣትን ያላሳተፈ 65%ን ያላሳተፈ ሀገር ግንባታ ሂደት ውስጥ ውጤታማ ሊሆን አትሊስት አንተ ያልሰራው ነገር የኔ ነው ብለህ አታስብም። ስለዚህ ወጣቱን በማንኛውም ነገር ላይ ማሳተፍ አስፈላጊ ነው። ሀቅ ለመናገር ወጣቱ ይባላል። እኔ ወጣት ላይ ያተኮርኩት ለምንድን ነው? ሲጀመር ሲግኒፊካንት ነምበር ኦፍ ፖፑሌሽን ወጣት ስለሆነ በእኛ አገር አባባልም ይሁንም አሁን ወጣት ባል ይሆናል 30 ተሻግሬ እንደዛ ወጣቱ አሁንም ከዋና የኢኮኖሚ የፖለቲካና የማህበራዊ ሁነቶች ውሳኔ ከመስጠት የተገለለ ነው። እስኪ እኔ ተቃዋሚም ጎራ ይሁን የገዢው ፓርቲ ውስጥ ያሉ አመራሮች የምታያቸው የወጣቱን አጀንዳ ያዙ ሳይሆን የድሮ አጀንዳ ያዙ ናቸው። ስለዚህ እነዚህ ሰዎች ወደፊት መጥተው የሚወስኑትን ያዚባል ደግሞ ጥርግርግ ብሎ ወጣት ይሁን ማለት አይደለም። ይሄ በጣም ስህተት ነው። አንድ ነገር ሲነገር በሚዛኑ መሰማት አለበት። ሚስኮት እንዳልደረግ ልምድ ያለው መሪ ያስፈልገናል። ልምድ ያላቸው አርቀው የሚያስቡ በእድሜ በኤክስፒሪየንስ በልምድ በትምህርት የሚበልጡት ወጣቱን ኮች ሊያደርጉ የሚችሉ መሪዎችን ደግሞ ግፋ ማለት አይደለም። ወጣቱ እነሱ ስር ሆኖ የራሱን ራዕይ እየቀረጸ በእነሱ እየተኮተኮተ ወደ ፖለቲካ ኢኮኖሚና ማህበራዊ የውሳኔ ሰጪነት ፓርት መምጣት ከቻለ እንግዲህ ለውጡ ይሳካል የሚል እምነት አለኝ። እነዚህ ናቸው ሁለት ብላክ ቦክስ። እንግዲህ ከባድ ነው። አሁን በዚህ ሀገር ላይ ከባድ ጥፋት ላይ ነው ያለነው እየተባለ ሲነሳ አይታችኋል። ይህን ጥፋት መታጠፍ አለብን። ወደ ደህና ነገር ለመታጠፍ መስራት አለብን። ስለዚህ የሲቪል ሰርቪሱ ሚና እጅግ ትልቅ ነው የሚሆነው። በመጀመሪያ ደረጃ አሁን መንግስት በብዙ ሀሳቦች ስለተወጠረ የሰርቪስ ዴሊቨሪ የአገልግሎት አሰጣጥ ኢሹ ላይ ድክመት የሚያሳይበት ጊዜም ሊሆን ይችላል። እዛም ውስጥ ብዙ አፍራሽ ተግባራት የሚፈጽሙ በአንድም በሌላም በኩል ለውጡን የማይፈልጉት ለውጥ የማይፈልግ ሲባል ነሰሰርሊ አጀንዳ ስላለው ብቻ ሳይሆን ሰው በተፈጥሮ ለውጥ ይፈራል። በእነዚህ ምክንያቶች ከለውጥ ሄስቴት የሚያደርጉ ሰዎች የአገልግሎት አሰጣጥ መጓደል ሊያስከትል ይችላል። የአገልግሎት አሰጣጥ መጓደል ሄዶ የፖለቲካ ጥያቄ ነው የሚሆነው። የፖለቲካ ጥያቄ ተነሳ ማለት ትራንዚሽኑ ሌላ ተጨማሪ ጥያቄ ጨመርክበት። ያሉት ጥያቄ ያደሩት ጥያቄ የማንነት፣ የፖለቲካ፣ የኢኮኖሚ፣ የፍትህና የእኩልነት ጥያቄዎች በተጨማሪ የነበረው የመልካም አስተዳደር ጥያቄ በአዲስ መልኩ ተጨመረበት ማለት ነው። ይሄ የለውጥ ኃይሉን አቅም ያሳጠዋል። ስለዚህ መለወጥ አለብን፣ ወደ ዲሞክራሲ መሸጋገር አለብን ካል ሁላችንም ኮንትሪቢዩት ማድረግ አለብን። እኔ እንደማየው ሁላችንም ደግሞ በመጥፎ መልኩ ኮንትሪቢዩት እያደረግን እንንባይ ነኝ። ለምሳሌ ማህበረሰቡ አገልግሎት ካላገኘ፣ ማህበረሰባችን በኢኮኖሚ ካልተጠቀመ፣ ማዳበሪያ ካልቀረበለት፣ ሰርቪስ ካላገኘ ሀገር እየወደቀች ነው። ሀገር ከወደቀች እኮ አብረን ነው የምንወድቀው። ስለዚህ ሁላችንም ኮንትሪቢዩት ማድረግ አለብን። በልዩ ሁኔታ በታታሪነት በቅንነት እጅግ ህግን ባከበረ ማህበረሰብን ማዕከል ባደረገ መልኩ አገልግሎት መሰጠት አለበት ብዬ አስባለሁ እና ለዚህም ሜተድ ማለት የአሰራር ስርዓት፣ የአሰራር ሳይንስ እንደዚህ አይነት ማንቂያ ማበረታቻ ስልጠናዎች መሰጠታቸው ጉልበት ይሆናሉ። ሲቪል ሰርቪስ ሰራተኛው በየጊዜው ያሉ ሳይንሶችን፣ የአሰራር ሳይንሶችን፣ የአሰራር ስርዓቶችን ማግኘት የማግኘት እና የማወቅ መብትም አለው፣ ጠቀሜታም ነው። ሙያውን ያሳድጋል። ሙያውን ማሳደግ እንደዚህ የሙያዊ ስልጠና ብቻ ሳይሆኑ ስፔሲፊካሊ የስኪል ትሬኒንጎችም ጭምር ሊሰጡት ይገባል። በዚህ ሰዓት በፖለቲካውም በአገልግሎቱም በማህበራዊ ዘርፉም አገልጋይ የሆኑ ብቃት ያላቸው የሚያሻግሩ መሪዎች። መሪ ሲባል በነገራችን ላይ የፖለቲካ ፖዚሽን የያዘ ብቻ አይደለም። የማህበረሰብ መሪ አለ፣ የቤተሰብ መሪ አለ፣
እንዲህ ኢቭን 5-6 ጓደኛሞች ተሰብስበው እነዛን ጓደኛሞች እንኳን የሚመራ የሚያስተባብር መሪ ነው። እነዛ መሪዎች ፖዚቲቭ ሮል ካላቸው ማህበረሰቡ ፖዚቲቭ የመሆን እድሉ ከፍተኛ ነው። ስለዚህ ለነዚህ መሪዎች ለነዚህ የማህበረሰብ አገልጋዮች እንደዚህ አይነት ስልጠና መሰጠቱ ቀላል ዋጋ የሚሰጠው አይደለም። አሁን ያስፈልጋል፣ በዚህ ሰዓት በጣም ያስፈልጋል። በየዘርፉ ተለይቶ ለጤናው ለግብርናው እንደ ጠቅለል ያሉ ስልጠናዎች በተጨማሪ ተጨማሪ ስልጠና ያስፈልጋል እና ይሄ ስልጠና በጣም ግራውንድ ብሬኪንግ የሆነ ብዙ ሰዎች ብዙ ወረዳ አመራሮች ብዙ የከተማ አመራሮች ሊከተሉት የሚገባ ራያነት ነው ብዬ አስባለሁ። አሁን እንትን ላይ በቅርቡ ያው እንደሚታወቀው የአማራ ክልል የለውጡ ከፍተኛ አመራሮች እንደውም የለውጡ ላይ ትልቅ አስተዋጽኦ ያደረጉ ሀገር ደረጃም የመከላከያ እንትኖች እስከ ግድያ ድረስ ጥቃት ደርሷል እና የለውጡ መሪዎች እንዴት ነው ህብረተሰቡ መጠበቅ ያለበት መንከባከብ ያለበት መያዝ ያለበት? አዎ እንግዲህ መሪ ሲባል ሀሳብህን የሚያራምድልህ ማለት ነው። ሀሳብህን የያዘልህ አጀንዳህን የያዘልህ ማለት ነው። አጀንዳ ነው፣ ማስታወሻ ነው። ስለዚህ እነዚህን ሰዎች መንከባከብ ምንም ጥርጥር የለውም። ይሄ እንግዲህ መንከባከብ ሲባል ነሰሰርሊ ትደግፈዋለህ ማለት አይደለም። አንድ በጣም በዚህ በዲሞክራሲ ስርዓት ውስጥ የምትቃወመው ሀሳብ አለ፣ ሰውን ሳይሆን ሀሳብ አለ። ያንን ሀሳብ የሚያራምድ ሰው ሀሳቡን አትደግፈውም፣ ግን ማጆሪቲው ተስማምቶበት መሪ እስካረገው ድረስ የማክበር የመጠበቅ ትእዛዙን የማክበር ኮማንድ ቼን ኦፍ ኮማንዱን የማክበር ኃላፊነቶች አሉብህ። ከዚህ በዘለለ ግን ማህበረሰቡ የሚሰጠው ትእዛዙን የመከተል በለውጥ ጊዜ ትእዛዝ መከተል አለበት። ብዙ ሀሳቦች ስለሚመጡ የበላይ ሆኖ የመጣውን ሀሳብ ተከትለህ በዛ መንገድ ነው አሸናፊ ሆነ የምትወጣው። ከስርዓት ነው የምታተርፈው፣ ከህግና መረጋጋት ነው የምታተርፈው። ማንም ሰው ያልተረጋጋ ስርዓት ባለበት ውስጥ ነጻነት የለውም። ይሄ ግልጽ ነው። ደካማው ጠንካራው ደካማውን ይጎዳል፣ ደካሞች ተሰባስበው ጠንካራውን ያጎዳሉ። በህግና ስርዓት ባልተከበረበት ዓለም ውስጥ ማንም ደህና ኑሮ ሊኖር አይችልም። ማንም የሚኖረው የውሻ ሞት ነው። እንደዛ አይነት ህይወት ነው። ስለዚህ መሪ ያስፈልጋል። አለ መሪ የተበተነ መንጋ ማለት ነው። መሪ የሌለው ሰው ልክ መሪው ሲመታ እረኛው ሲመታ መንጋው ይበተናል ነው አይደለ? በየጊዜው እንዳውም አማራ ክልል ከፍተኛ የሆነ የመሪነት ክፍተት አለበት። መሪዎቻችንን ስራ ከሰሩ በህጋዊ መንገድ በማስረጃ ጥፋት ካጠፉ ማጋለጥና እነሱን ማያዝ ተገቢ ነው። አለ ጥፋት አለ ጉዳት ግን መሪህን ሆን ብለህ አሉባልታ ማስወራት፣ ማጠልሸት፣ ከህዝብ መነጠል ይሄ ዴሊብሬትሊ የህዝቡ ወዳጅ ሳይሆን የህዝቡ ጠላት ነው። ልብ ሊባልኝ የሚገባው አጠልሸታል በሚል ሰበብ ግን ጥፋተኛ መሪዎችን የሚያጋልጡ ወጣቶችን ማሸማቀቅ ተገቢ አይደለም። በሁለቱም ወገን ባላንስ ሊደረግ ይችላል። ስለዚህ በመሪ አስፈላጊነት ከተግባባን መሪዎችን የሚጠብቁ የጸጥታ መዋቅራት አሉ። አማራ ክልል እንደ ክልል የጸጥታ መዋቅሩ ላይ አሁንም በአግባቡ መስራት አለበት። የጸጥታ መዋቅር ከህግ ከስርዓት የሚያልፈውን ዲሲፕሊን የሚያደርግ ስርዓት የሚያስይዝ የመንግስት መዋቅር ነው። በየትኛውም ሀገር ውስጥ እንደውም the gods of gods ነው የሚባለው። መሪዎች ጋድ እንደ ጋድ ናቸው። እንግዲህ ኢኩቪለንት አታርጉብኝ። እንደ ጋድ ናቸው፣ እንደ የበላይ ጠባቂ ናቸው። እነዛን የሚጠብቅ ጠባቂ ነው። የሴኩሪቲ ሴክተር ትልቅ ሴክተር ነው፣ ትኩረት ያላገኘ ሴክተር ነው። ስለዚህ መሪዎች ህግን ስርዓትን ተከትለው እስከሰሩ ድረስ እስካጠፉ ድረስ በዛው በሴኩሪቲ ሴክተሩ ይያዛሉ፣ ለፍርድ ይቀርባሉ፣ ለህግ ይቀርባሉ። እስከ ያገለገሉ ድረስና መጥፎ አሉባልታ ከህግ ያፈነገጠ አሉባልታ እስከተሰራባቸው ጊዜ ድረስ ደግሞ ምን መደረግ አለበት? የሴኩሪቲ ሴክተሩ ሊጠብቃቸው ዋስትና ጋራንቲ ሊሰጣቸው ይገባል። ስለዚህ የራሳቸው የሆኑ የሴኩሪቲ ጋርዶች የደህንነት መዋቅሮች ሊኖራቸው ይገባል። ይሄ መሰራት አለበት። ይሄ በጣም ያፈርንበት የተሸማቀቅንበት ተግባር ነው። በግልጽ እንኳን ምን እንደሆነ ያላየንበት ተግባር ነው። ስለዚህ እኔ መወቀስ ካለበት መሰራትም ካለበት አሁንም የሴኩሪቲ ሴክተሩ ላይ የወቅቱን ሳይንስ በጠበቀ መልኩ መሰራት አለበት የሚል እምነት አለ። እሺ እናመሰግናለን። እሺ
ኦኬ ብርሃን ይመርባላለሁ በኮምቦልቻ ከተማ አስተዳደር ከንቲባ ጽህፈት ቤት የፕላን ኮሚሽን ቡድን መሪ። ኦኬ አሁን በወሎ ዩኒቨርሲቲ ሞራል ስልጠና ያገኛችሁ ነውና ይሄ ምን ይጠቅማል ብለህ ታስባለህ? ከዚህ በኋላስ ከመንግስት ምንድነው የሚጠበቀው? ምን ለማድረግ ተዘጋጃችሁት? ኦኬ ያው የኮምቦልቻ ከተማ አስተዳደር ዘርፈ ብዙ ስራዎችን የሚሰራ የከተማ አስተዳደር መሆኑ ይታወቃል። ለዚህም ደግሞ የአመራሩና የባለሙያው ቅንጅታዊ አሰራር ለስራችን ውጤታማነት የበለጠ ፋይዳ ይኖረዋል ተብሎ ነው የሚታሰበው። በተለይ አመራሩ ከባለሙያው ጋራ ቅንጅት ፈጥሮ የታቀዱ ተግባራትን እየገመገመ እየመራ የህዝቡን የሚያነሳቸውን የመልካም አስተዳደር ጥያቄዎች ለመፍታት የሚያስችል አቋም ላይ ለመድረስ ይሄ ስልጠና ሁለቱን አካላት መሪዎችንና ተመሪዎችን አቀናይቶ ወደ አንድ ግብ ለማድረስ የሚያስችል ስልጠና ነው ተብሎ ነው የሚታሰበውና በተለይ እንደ ከተማ አስተዳደራችን አመራሩ ከባለሙያው ጋር ውህደት ፈጥሮ የታቀዱ እቅዶችን ግብ በማድረስ በኩል በወቅታዊ ስራዎች በመጠመድ አመራሩ አጠቃላይ ባለሙያውን እየገመገመ ስራ ሰፍሮ እየሰጠ ስራ ቆጥሮ እየተረከበ ውጤቱን እየለካ የህዝብን እርካታ እና የመልካም አስተዳደር ችግሮቻችን መጥተዋል አልመጡም እያለ እየሰፈረ የሚሰራና የማይሰራን ሰራተኛ እየለየ የሚሄድበት ሁኔታ ባለመኖሩ ምክንያት አሁን ይሄ ስልጠና አጠቃላይ ያለውን ታታሪ ሰራተኞችን የበለጠ እንዲጎለብቱ ለማድረግ ደካማ ሰራተኞችን ደግሞ የሚጎላቸውን ክፍተት በምን መልኩ መሙላት መቻል አለብኝ በሚል የስልጠና ጋፕ ከሆነ ስልጠና ሊሰጡበት የሚያስችሉትን ጋፕ ስኪል ጋፕ ለይቶ ድጋፍ ለማድረግ የስልጠና ጋፕ ካልሆነ ደግሞ በተቀመጡ የሲቪል ሰርቪስ መመሪያዎች አማካኝነት አስፈላጊውን እርምጃ ለመውሰድ መሪዎች ከታች ያሉ ባለሙያዎችን እንዴት አድርገው መምራት መቻል አለባቸው፣ ስራዎችን እንዴት አድርገው ማቀናጀት መቻል አለባቸው። በአጠቃላይ የተቋቁሙ ግብ እንዲሳካ ከዋናው የሰው ኃይል ስለሆነ ከሪሶርስ የካፒታል አለ፣ ማቴሪያል ሪሶርስ አለ። በዋናነት ግን የሰው ኃይል ሪሶርስ ትልቁን ሚና ነው የሚጫወተው ለእቅድ መሳካትና ብክነት እየተከሰተ ያለው የሰው ኃይል ሪሶርሱ ነው። በተለይ እየባከነ ያለው የታይም ማኔጅመንት ስኪላችን በጣም እየሞተ ያለበት ሁኔታ ነው ያለው። የመንግስት የስራ ሰዓት በአግባቡ ተከብሮ መንግስት ባወጣው 8 ሰዓት ሊያሰራ የሚችል ስራ ለባለሙያዎች ሰጥቶ በዛ ልክ ደግሞ ቆጥሮ መረከብ አካባቢ ያሉትን ችግሮች ይሄ ስልጠና ይቀርፋል ብለን እናስባለን። እና ሌላው ደግሞ የመሪነት ባህሪ ማለት ምን ማለት ነው የሚለውን መሰረት አድርገው መሪዎቻችን የመሪነት ባህሪያትን ተላብሰው ባለሙያውን የሚመሩበትን ስኪል ያዳብራሉ ብለን እናስባለን። ይሄ የቦስ አይነት ስታይል ሳይሆን ስራን እንዴት አድርገው ከፊት ሆነው ሊመሩ ይችላሉ፣ ከኋላ ሆኖ ሳይሆን ከፊት ሆኖ ስራን እያሳየ ለህብረተሰብ እርካታ አጠቃላይ ለከተማ አስተዳደሩ ለውጥ እኔ ፊት ሆኜ እየመራሁ እንዴት ባለሙያዎችን ከኋላ ላስከትላቸው እንዴት ለውጤት ይብቁ የሚሉትን ነገሮች የበለጠ የምናዳብርበትን እና ቅንጅት የምንፈጥርበትን ሁኔታ ይሄ ስልጠና ይፈጥራል ብዬ አስባለሁ። እሺ ስሜ ወይዘሪት ወሰን አሰፋ ይባላል። የኮምቦልቻ ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ፑሌ የሰው ሀብት አስተዳደር ሰራተኛ ነኝ። ኦኬ ዛሬ ያው ሰራተኛውና አመራሩ ከለውጥ ጋር ተያይዞ ስልጠና የተሰጣችሁ ነው ያለውና ይሄን ማግኘታችሁ ለለውጡ የሚኖረው ፋይዳ ምንድነው? ያው ለለውጡ የሚኖረው ፋይዳ የሴክተርም ሆነ የቀበሌዎች የጤና ጣቢያዎች የተለያዩ ተቋማት ኮምቦልቻ ከተማ አስተዳደር ሲቪል ሰርቪስ ጽህፈት ቤት የየሴክተሮቹ የተቋማት ሰራተኞች ያው በስልጠና ማለት የስልጠናው ላይ ያው እጥረት ያለባቸው ስራውን ለመስራት የሆነ ክፍተት ሊኖር ስለሚችል ስልጠናውን መሰረት በማድረግ ወደፊት የተሻለ ለውጥ ይኖራል እና ለዚህ ተብሎ ነው። የአቶ ዮናስ መላኩ ከቅርብ ወዲህ ወደ ኮምቦልቻ ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ከተቀላቀለ ጀምሮ ጽህፈት ቤታችን በተሻለ ከበፊቱ ቅሬታ የሚቀርብባቸው አናሳ መሆኑና ሴክተሩን በቃ የሆነ ጠንካራና ወደፊት በርትቶ መስራት እንዳለበት እያደረገ ያለው ስራ በጣም ሊጠናከርና ሊበረታታ ይገባዋል የሚል ሀሳብ ነው ያለኝ። አሁን ለውጥ እየተካሄደ ነው በሀገሪቱ ውስጥ ለውጥ ታውቂያለሽ አይደል? ስለዚህ አሁን ይሄን ለውጥ ደግሞ ከማሳለጥ አንጻር ለምሳሌ በአማራ ክልል አሁን የተፈጠረው ግድያ አለ፣ መሪዎች መገደል ሁኔታ አለ። ግን ሰራተኛው
ወሬ የሰማ ስራውን በአግባቡ እየሰራ አይደለም፣ ባለ ጉዳዮች ተጉላሉ የሚሉ ወሬዎች ይሰማሉና ከመንግስት ሰራተኛው ምን ይጠበቃል? እናንተ አሁን በምታገኙት ስልጠና ወስዳችሁ ምን ለማድረግ ነው የምታስቡት የሚለው እስኪ ንገሩኝ። ያው ብዙ ወሬዎች በከተማው ላይ በጣም የሚናፈሱ ወሬዎች አለ። እውነታም ሆነ እውነታ ያልሆኑ ነገሮች ይናፈሳሉ። ነገር ግን ያው ይህን ነገር ወደ ኋላ ተወት በማድረግ ከዚህ ከስልጠናው ተነስተን የተሻለ ተቋማቱ የተሻለ ስራ ሰርቶ ተገልጋያችንን ለማርካት ነው ወደፊት ያው ከስልጠናው ተነስተን ማለት ነው። ወሬዎቹ ወደ ኋላ ተወት አድርገን ሲቪል ሰርቫንቱ በአሁኑ ሰዓት እንደው በእናንተ ግምገማ ማለት ነው በየቢሮው ስትሄዱ ማለት ነው ስራውን እየሰራ ነው? የ8 ሰዓት ተሰፍሮ ያለውን ስራ እየሰራ ነው? ያብሱ ከዚህ ከለውጡ ግርግሩ ጋር ተያይዞ ጓገጭ ስላለ ከተማ አስተዳደርና ኮምቦልቻ ከተማ ሲቪል ሰርቪስ የሰው ሀብት ልማት ጽህፈት ቤት በጋራ በመሆን አሁን በተቋማት በየሴክተር ተቋማቱ ቢያንስ አሁን 7 ተኩል መግቢያ ላይ 10 ተኩል መውጫ ላይ እንደዚህ አሳቻ ሰዓት ሰራተኞች ሊገኙ አይችሉም በሚሉት ሰዓት ሁለታችን ተባብረን አሁን ሴክተሮችን የሰዓት ፊርማ ቁጥጥር እያደረግን እንገኛለን። አሁን ከዛ ቁጥጥር ካደረግን በኋላ የተሻለ ለውጥ እንዳለ ነው የምናየው ከበፊቱ ማለት ነው። እና ያው ወደፊት ይሄንን የጀመርነውን ስራ መቀጠል እንዳለብን የሴክተር ሰራተኞች ደግሞ ያው በተሻለ ነገር ይሄን ወሬውን ተወት አድርገው ይቀጥላሉ የሚል እንትን ያለ ከኢሹአችን ወጣ እንበልና የህግ የበላይነት ማለት ላንቺ ምን ማለት ነው? የህግ የበላይነት ሲባል ዝም ብለሽ ስሜትሽ ነገር አሁን ለምሳሌ መንግስትን ህዝቡ የህግ የበላይነትን እያከበረ አይደለም፣ ዜጎች የሚደበደቡት የሚገደሉት የህግ የበላይነትን እያከበረ አይደለም ከሚል አንጻር ላንቺ የህግ የበላይነት ምንድነው? ምን ማድረግ አለበት? ምን ማለት ነው? አንቺ መጀመሪያ የህግ የበላይነት የህግ የበላይነት ስል ህጎች፣ ደንቦች፣ መመሪያዎች ወጥተዋል፣ አዋጆች አሉ። ነገር ግን ማህበረሰቡ ሊተገብራቸው የማይችሉ ነገሮች አሉ። መንግስት ይህን ስራዎች እንዲሰሩ ጥረት እያደረግን ነው። ነገር ግን ያው ማህበረሰቡ ከጎኑ ሆነ ልናግዘው አልቻልንም። ስለዚህ ይሄ የህግ የበላይነት አለ። ነገር ግን ተባብረን መስራት ሲጠበቅብን ችግሮቹ የመንግስት ሳይሆኑ የማህበረሰቡ ችግር ነው የምለው። ይሄ ነው ሀሳብ የምሰጠው። እሺ ነው የምሰግነው። እናመሰግናለን። ዮናስ መላኩ እባላለሁ። የኮምቦልቻ ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ ነኝ። ዛሬውን ስልጠና ለመስጠት ምንድን ያነሳሳው? አላማው የዚህ የስልጠና አላማ እንግዲህ ከጥቂት ወራት በፊት እንደ ሲቪል ሰርቪስ ጥናት አድርገን ነበረ። ለአመራሩ፣ ለሰራተኛውና ለቡድን መሪው ትልቅ ጥናት ነው። እዚህ ጥናት ውስጥ ከ1000 በላይ ተሳታፊዎች ናቸው እንትን ያሉት። ጥናቱ ውጤቱ የሚያሳይ ምንድነው? በተለይ አገልግሎት አሰጣጥ ላይ ከፍተኛ ችግር እንዳለ፣ አመራሩ ጋር የአመራር ጋፕ እንዳለ፣ ቡድን መሪዎች ጋርም በተገቢው መንገድ ሰራተኛን ከማያዝ አንጻር የሚቀሩ ጋፖች ስላሉ እነሱን ጋፖች በተደራጀ መልኩ ለመሙላት ሲባል ነው ይህን ስልጠና ለማዘጋጀት የቻል ነው። አሁን በምን አጀንዳ ላይ ነው እየሰለጠኑ ያሉት? ከዚህ በኋላስ ምንድነው የሚጠበቀው ከሰራተኞች እና ከመሪዎች? አሁን እንግዲህ እኛ ያው 3 አይነት የስልጠና እንትን ያዘጋጀ ነው። የመጀመሪያው ጉድ ገቨርናንስ የሚል ነው። በመልካም አስተዳደር ዙሪያ ነው። ምክንያቱም በከተማችን ውስጥ በመልካም አስተዳደር ዙሪያ ህብረተሰቡ የሚያነሳቸው በርካታ ጥያቄዎች አሉ። እነሱን ለመመለስ ሲባል መልካም አስተዳደርን እንደ አንድ የስልጠና ፓርቲ ይዘነዋል። ሁለተኛ አገልግሎት አሰጣጡን በተመለከተ ሊደርሺፕ የሰርቫንት ሊደርሺፕ በሚል ዙሪያ ነው ያዘጋጀ ነው። እዚህ ላይ የመሪዎች ሚና ምን መሆን አለበት፣ ከመሪዎች ምንድን ነው የሚጠበቀው፣ እንዴት ነው ሰራተኞቻቸውን መምራት የሚችሉት የሚለውን እሱን ይዘናል። ሶስተኛ ወርክ ኢቲክስ የሚል ነው። ወርክ ኢቲክስ ነው። በተለይ ታይም ማናጅመንቱን በተመለከተ አሁን ሰራተኞች መግቢያ መውጫ ሰዓት ላይ ምናምን ልዩ ልዩ እንትኖች አሉ። ስለዚህ እዛ አካባቢ ያለውን የሰራተኛ ክፍተት ይሞሉልናል ከማለት አንጻር ነው እነዚህን 3 ስልጠናዎች ያዘጋጀ ነው። ስልጠናውም ደግሞ ያው የተሻለ እውቀት ክህሎት ካላቸው ከወሎ ዩኒቨርሲቲ መምህራኖችን በመጋበዝ ይህን ስልጠና እንዲሰጥ ለማድረግ ችለናል ማለት ነው። እንግዲህ ከዚህ ስልጠና የሚጠበቀው ውጤት ምንድን ነው? በከተማ አስተዳደራችን ውስጥ አገልግሎት አሰጣጡ ፈጣን፣ ቀልጣፋና ውጤታማ እንዲሆንና ተገልጋዮች የሚረኩበትን ደረጃ ለመፍጠር ነው። እዚሁ ጋር ተያይዞ
ከመሪዎች አንጻር መሪዎች በተገቢው መንገድ ሰራተኞችን፣ ባለሙያዎችን፣ ስራ ሂደት አስተባባሪዎችን እየመሩ ከተማችንን ያው የተሻለ ደረጃ ላይ ማድረስ ከተማዋን ለማልማት ሀገራዊ ለውጡን መሰረት በማድረግ የተሻለች ከተማን ለመፍጠር ነው ይህን ስልጠና ያዘጋጀ ነው። ይሄንን ውጤትንም ለማምጣት ሁላችንም ከተባበር፣ ሁላችንም ከተሳሰር በቅርቡ ይሄን ውጤት እናመጣለን የሚል እንትን ነው ያለኝ። አመሰግናለን። ከኢሹአችን ስሜ አራጋ ኢብራሂም ይባላል። የደቡብ ወሎ ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ነኝ። ዛሬ ያው ከኮምቦልቻ ከተማ አስተዳደር ከወሎ ዩኒቨርሲቲ ጋር በመተባበር በተለይም ከለውጡ ጋር ተያይዞ ለአመራሮችና ለባለሙያዎች ጭምር ስልጠና እየተሰጠ ነው ያለው። ይህን ስልጠና በተለይ አጠቃላይ እንደ ደቡብ ወሎ ዞን ይህንን አሁን የተካሄደ በሀገርም በክልልም ደረጃ የተካሄደ ያለው ለውጥ መሸከም የሚችል ሲቪል ሰርቫንት እንዲፈጠር ከማድረግ አንጻር ምን ለመስራት ነው የታሰበው? ስኬል አፕ ከማድረግ አኳያ ጥሩ እንግዲህ ጥሩ እንግዲህ ይህ ስልጠና በዋናነት መሰረት ያደረገው የአገልግሎት አሰጣጡ ላይ አሁን ከተፈጠረ ከወቅቱ ጋር ተያይዞ አብዛኛውን የህብረተሰቡ ፍላጎት ያደገ ፍላጎት ከማንጣትና አደገ ፍላጎት ጋር ተያይዞ ለዚህ ደግሞ ያደገ የአገልግሎት አሰጣጥ የሚሰጥ በጣም በክህሎቱም በስነ ምግባሩም በሙያውም የታነጸ የሲቪል ሰርቫንት መፍጠር የግድ ይላልና በዚህ ልክ የታነጸ ደግሞ ይሄን ሲቪል ሰርቫንት በደንብ ሊገነባ የሚችል ይሄን ሲቪል ሰርቫንት ሊመራ የሚችል አመራር መፍጠር የግድ ነውና ይሄንን ሁለቱንም በተያያዘ መልኩ ለማቀናጀት እንዲያመች ያው ከሃየር ኢንስቲትዩሽን ጋር በተለይም ደግሞ ከዚሁ ከጎናችን ካለው ከዩኒቨርሲቲዎች ጋር ተያይዞ ስልጠናው እንዲሰጥ ተደርጓል። ይሄ በዋናነት ትልቁ እንትን ለማህበረሰቡ ለምንኖርበት እና ለምናገለግለው ማህበረሰብ ከእርካታ ከመፍጠር ጋር ተያይዞ ማህበረሰቡ በተለይ የመንግስት ተቋማቶች ተአማኝነት ባለው መልኩ አብዛኛው ተገልጋይ ምን ጊዜ ሄጄ በተገለገልኩባቸው የሚል ተቋም ከመፍጠር አንጻር እነዚህ እንትኖች በተጠናከረ መልኩ እንዲካሄዱ ታስቦ የተዘጋጀ ስልጠና ነው። ጥሩ በጣም ያው አሁን የተፈጠረውን ነገር ስለምታውቁት ወቅታዊ ጉዳዩ ጋር ተያይዞ ትንሽ ኮላፕስ አደረገብን እንጂ ይሄም እዚህ ስልጠና ላይ አጠቃላይ የወረዳ እንትኖች እንዲመጡ ፍላጎታችን ነበር። ነገር ግን ያው ይሄ እየተካሄደ ያለው ለሁለተኛ ጊዜ ነው። አምና ላይ ተካሂዷል ዞን አቀፍ፣ ዘንድሮ ላይ ዞን አቀፍ ማስከድ አልተቻለም። አንድ አጠቃላይ ያው ከተማ አስተዳደሩ ይሄን አካሂዷል። ቀጣይም ይሄ በሁሉም ስኬል አፕ እንዲሆን እኛ ቀጣይ ባሉት እንትኖች የመምሪያው የቤት ስራ ይሆናል ማለት ነው። ይሄንን በቁልፍ ተግባር ተይዞ አሁን ከኮምቦልቻ ከተማ አስተዳደር ላይ ብቻ ሳይሆን በሁሉም የዞናችን እንትኖች ወረዳዎች ላይ ተቋማቶች የመንግስት በተለይ የመንግስት እንትን ተቋማቶች ለተገልጋይ ምቹ የመሆን ለተገልጋዩ የሚናፍቃቸው እንዲሆኑ መስራት የግድና የግድ አማራጭ የሌለውም ስለሆነ በዚህም የማይደራደሩ ጉዳይ ስለሆነ የመምሪያው አሳይመንት ይሆናል ማለት ነው።
እነዚህ ሙያተኞች አጠቃላይ ሳይንሱ ምን ይላል የሚለው ነገር ፍንትው አድርገው በሙያዊ አንደበታቸው በሚገባን ቋንቋ አቅርበውልናል። ስለዚህ ሀሳባችን ቢሆን የሚሻለው ይሄ ሳይንስ ነው። ሳይንሱን ከተቋማችን አንጻር እንዴት እየፈጸምነው ነው? እንዴት እየተገበርነው ነው? ቦስ እንድንደር ማናጀር እንድንደርስ ማለት ስለመግባት በጣም ክሪቲካል የሆኑ እንትኖች ቀርበዋል። ይሄ በማመቻቸቱ ላይ ዩኒቨርሲቲ በዚህ ደረጃ መምጣቱ በጣም እናመሰግነው። እንግዲህ ከዩኒቨርሲቲ ምሁራን የምንጠብቀው የማህበረሰብ አቀፍ የሚባል እንትናልና ተግባራቸው በመማር ማስተማሩ ማለት በከተማችን ዘርፈ ብዙ ስራዎችን እየሰራ ነው። ከዛ አኳያ ይቀጥል ነው። እንግዲህ ሶስቱም ርዕሶች በተለይ ሊደርሺፕ ላይ ትራንስፎርሜሽናል ሊደርሺፕ ያው የሊደርሺፕ ቲዎሪዎችን ግንዛቤ ወስደን የተጠናከረ ያልሆነ በታሪክም በተለይ መሪዎቻችን አንዱ መሪ በተለያየ ምክንያት ፈንቅለው ሌላ በተለይ አንድ ከዛ አኳያ በተለይ በአሁኑ ሰዓት ቅድም አሁን ያለውን ተቃርኖ አሁን ያለውን አጠቃላይ አስተሳሰብ ከወቅታዊ ጉዳይ ጋር በማምጣት ፕሮፌሰር ጥሩ የገለጸው ነገር አለ። ከሰማያ አሁን ባለንበት ነባራዊ በተለይ ደግሞ ለሀገርና ለእድገት ይበጃል ተብለው የተለያዩ ፓርቲዎች ካላቸው መደባዊ ሕግና ፕሪንሲፕሎችን ህጎችን አውጥተው ለውጥ ፈላጊ ማህበረሰብ በጊዜ ጊዜ እየጨመረ ነው ያለው። ፍላጎቱ ጨምሯል። በዚህ ልክ ደግሞ ይሄ ሊያስተናግድ የሚችል እነዚህ መፈጠር መቻል አለባቸውና እዚህ ላይ ደግሞ ምንድን ነው ሳይንስ መደረግ ያለበት? አንዱ ድርጅት ማቋሸሽ ይሄን ድርጅት ህግ ያለ የማለት ሁኔታ አማራጭ ሲመጣ አይታይም። ብዙ ጊዜ አማራጭ ይሄ ነው። ከዚህ ድርጅት የበለጠ እኔ የተሻለ ድርጅት አለ ማለት የተሻለ ህብረተሰቡ ሊለውጥ የሚችል ሰዓት አለ ብሎ ለህብረተሰቡ ግልጽ ከማድረግ ይልቅ የአንዱን ስራ ክፍተት ብቻ እያዩ የማቋሸሽ ሁኔታ ነው። ስለዚህ ምን አይነት ትራንስፖርትና ሊገባ ሁኔታ ያጋጥማል። ብዙ ጊዜ ባለበት ነባራዊ